بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين وبعد أيها الأخوة والأخوات أحييكم بتحية الخالدة ألا وهي السلام عليكم ورحمة الله وبركاته ود ወንድምና እህት በያላችሁበት የአላህ ሰላምታ ከእናንተ ጋር ይሁን እያልኩ ተከታታይ ቪዲዮ ለእናንተ ማድረሰውን ዛሬም እንደማሊ በሱ ገዛ ጀምሬያለሁ። ኢንሻአላህ ትላንት ካቆምንበት ዛሬ ምን አነሳ ይሆናል። ትላንት ባሳለፍናቸው ቪዲዮ ስለ አድህያ ያለውን ደረጃ ብልጫን ስናይ ነበር። 10ኛ ቀን ሙስሊሞች በየሁሉም ሀገር አቅም ያላቸው የሚያርዱ ወደ አላህ ለመቃረብ እሱን ለማምለክ ከኢድ ሰላት በኋላ የሚያርዱት እርድ ስለዛ ስናወራ ነበር ማለት ነው። ከኢድ ሰላት በፊት የታረደ ከሆነ አንድ ሰው የስጋ እርካታን ነው የተወጣው እንጂ ከአድህያ ምንዳ ከሚያስገኘው አድህያ ላይ እንደማይውልለት በዚሁ ምሳቤ ውስጥ አስገቡልኝ እላችኋለሁ። ከኢድ ሰላት በኋላ መተን የምናርደው ከዛ አያሙ ተሽሪቅ 3ቱ ቀናት አለ ማለት ነው። ብቁ ነው 10 11 12 13 ድረስ ማረድ ይቻላል ማለት ነው። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም አያሙ ተሽሪቅ የውሙል አክሊ ወሽሩቢ ወዚክሪላህ ተዓላ አያሙ ተሽሪቅ የመበልና የመጠጥ ቀናት ናቸው፣ አላህን የማውሻ ቀናት ናቸው ብለዋል። ሙስሊምም በሰሂህ ሐዲሳቸው አውርተዋል፣ ቡኻሪም እንደዛው ሰሂሃቸው ላይ ብለዋል ረሱል ሰለላሁ ዐለይሂ ወሰለም ማለት ነው። ታዲያ እኒህ 3 ቀናት ይቻላል ማለት ነው። የመብላትና የመጠጣት ቀን ናቸው ማለት ነው። ታዲያ አላህን የማውሻ ቀን ናቸው። ስለዚህ አድህያ ትምህርት ሲሰጥ ነበር ማለት ነው። ታዲያ ለአድህያ ብቁ የሚሆኑ 3ቱ ለማዳ እንስሳት የትኞቹ ናቸው የሚለውን ስናይ ነበር ማለት ነው። እሱንም ባሳለፍነው ቪዲዮ እዩ፣ እዛ ላይ ጠቅሻለሁ ማለት ነው፣ መጥቀስ ያለብኝ። ዛሬ ደግሞ ይዤላችሁ የመጣሁት ከአድህያ ጋር የተሳሰረ ኡሙሩል ዋጂባት ሊልሙድሒ አንድ አድህያ ለሚያርድ ሰው ሊጠነቀቃቸው የሚገቡ ህግጋት ሊተገበራቸው የሚገቡ ህግጋትን ይሆናል ማለት ነው። አንደኛ አንያ ሊአነ ንየተ የአሳሱል ዒባዳ ንያ የዒባዳ መሰረት ናትና። ሁለተኛ ተለጡፍ ለሚያርደው ነገር ማዘን፣ ወዩሒድ ስኪና ቢላዋን በጣም መሳል አለበት ማለት ነው፣ ቶሎ እንዲያሳርፋት። ታዲያ ለምናርደው እንስሳ እዝነትን ያስተማሩት ነብዩ መሐመድ ዓለይሂ ሰላቱ ወሰላም ናቸው። ከነብዩ መሐመድ ዓለይሂ ሰላቱ ወሰላም አስተምሮት አንዱ ምንድነው? ለምናርደው እንስሳ ማዘን። ታዲያ የትኛው ሃይማኖት ነው፣ የትኛው የአንድ ሃይማኖት አስተማሪ ነው የእንስሳን መብት የሚጋፈጥ ለእንስሳ እዝነትን የሚያስተምር ከነብዩ መሐመድ ዓለይሂ ሰላቱ ወሰላም ውጭ? ታዲያ እኒህ ነቢይ በየትኛው ምላስ ስለዚህ ነቢይ ማውራት እንችላለን? የትኛው ልብ ስለሳቸው ክፉ ያስባል? የትኛው እጅ እሳቸውን ይተቻል? እሳቸው የተቸ እጅ መቆረጥ ነው ያለበት። እሳቸውን ያጠለሸ ምላስ